አውድሮ በተወለድንበትና ባደግንበት ቀን ዱሩ በረሃው ደን ነበር። ዱሩ በረሃው ደን ነበር። የሆኑ እንስሳዎች በበረሃ እነ ድኩላ እነ ሰሳ እነ ሚዳቋ እነ ነብር ሁሉም ወላድ ይወልድ ነበር። በዛን ጊዜም ንብረቱ ንቡ ሁላ በዱር ይገኝ ነበር። ጥጃውን በዱር በቅራት እየተወለደ ብዙ ጥገት ይጠገት ነበር። የዛን ጊዜ ምንድነው ዱሩ በመብዛት ታ55 ዓመት ምረት ወዲህ እንጨቱ ድርቁም ገፋ እንጨቱ እየተጨፈጨፈ ድርቁ ሊማቱ ይሳሩ እየጠፋ የዱራ እንስሳዎችም ፈለሱ ነበር እንዲስማማ The Ethiopian Red Cross Society is implementing a variety of projects with vulnerable highland communities aimed at reducing the growing risk of droughts and other natural hazards. One example is in Ibnad, a project supported by the Netherlands Red Cross. ያን የሆነ ችግር ዛሬ ህዝቦት አለቀበት ችግር ይሄን የመሰለ ነው። የዝናብ መጠኑ ወደፊት ያው ትንሽ በረሃዎቹ ስለነበሩ እና አሁን በዚህ 5 ዓመት ውስጥ ዝናቡ የሚመጣው ዝናብ ወቅቱን ያልጠበቀ መኸሮችን የሚያጠፋ ያለ ወቅቱ መጥቶ ሰኔ 12 ወይም 15 ቀን ይዘንባል። ነሐሴ 10 ቀን 15 ቀን ያቆማል። ከዚያ በኋላ የሚደርሱት እህሎች ከጫፋቸው 2 ፍሬ ያፈሩና ከዚያ በኋላ ገለባው እንኳን ለከብት ተበልቶ የማይጠቅም ጠቀሜታ የሌለው ውጤታማ ያልሆነ ኑሮ ነው ያለነው አሁን። እና አሁን ከብት እየሸጠ የሚባለው ውሸት ነው። ከብትም የለም አሁን። እና እሺ እንጨት ተለለ ከብት የለ፣ ሳር ተለለ ከብት የለ፣ ጭር ተለለ በሬ የለ፣ ንቦች ፍየሎች በጎች ሁሉም ቀንሶ ምርት የለም ነው። የሷስራም ነው አየር ንብረት ለውጦች ጋር የተያያዙ ከዛ ጋር ተያይዞ ያለው የሚመጡ በሽታዎች ስንት ኪሎ ሜትር ነው ወንዙ? ዛሬ ግን እየተሻሻለችን ወዲያችን ልባችን ይላል ልባችን ወዲያ እርዳታ በ58 ነው የተጀመረ ስንዴ ገፍተው ለጋንዝ የተጀመረ ይዞ በእርዳታ ብንል ዛፍን ተጨፈጨፈ እሳርም አለቀ ሁሉም ደክቡና ያለ ጊዜ እኛ ደረስን እና ችግሩ 58 ይዞ ነው ይዝ በችግር መከራ የሚያጠቅላል በኔቱ ድሜ ሳውቁ ቅቤ ቢሉ ቅቤው ተገኝቶ በኃይለ ሥላሴ ተቀልጦ ተበልቶ ተብሎ ተነግሯል በባለፈው እና ችግር ነው ዛሬ የሚያጥረቀልቃት ሀገር ደረቅና ሞቃት እየጨመረ መጥቷል። ይሄም በመሆኑ የምርቱ መጠን እጅግ እየቀነሰ መጥቷል። ዘንድሮስ ይባስ ብሎ ለየት ያለ ነገር መጥቷል። እጅግ ታይቶ የማይታወቅ በረድ ይሄ በረድም በአሁኑ ሰዓት የ90 ዓመት ሽማግሌዎች አሉ። እነሱንም ጠይቀናል። አይተነው አናውቅም ሲሉ ነው የነገሩ። ከዛ በፊትም በእኛ ግራንድ ፋዘሮች በዛም ታይቶ አይታወቅም ሲሉ ነገሩ። To support the launch of this project, we shared with the Ibnat community a short video involving farmers from a similar project in Lagambo and Haik.
እስከዛም ድረስ በውስጡ ያለው ይሄ ክሩቱ ተተከረተ ከብት ስለሚከለከል በውስጡ ያለው ሳር ያገለግለና ለአይዶ ለመስጠት እንጠቀማለን ብለን አትክልት ምናምን መቼም ተብዙ ችግርና ተብዙ ወጭ ያዲያነን ነው Despite the distance, the problems caused by a changing climate are similar, and therefore some solutions can be replicated. ፕሮጀክቱን በዚህ ተፋሰሱስ ጥሩ ስራ እየሰራልን ያለው አንደኛ እስካሁን ስዲ ሆኖ የነበረው ቦታ ዝም ብሎ ስዲ ግጦሽ ሆኖ የነበረውን እየተጠበቀልን ያለው ሁለተኛ አፈሩ በጎርፍ በውሃ ተሸርሽሮ ሄዶ የነበረው አሁን አናቱ ላይ በክርት እየሰራ ነው ስለሆነ ከዛ ተጋግጦ የነበረው መሬት እንደገና በግማሽ ጨረቃ ምናምን እንደ እየሰራ ነው ስለሆነ እዛ ሰራነው ክርት ላይ ደግሞ ሳር ምናምን እየተከልን ስለሆነ አሁን ለከብቶች መኖ ጥሩ ውጤት እየሰጠና ያለው ይሄን ፊልም በማየታችን እጅግ በጣም ደስተኞች ነን ምክንያቱም ይሄ ፊልም የሚያሳየው ፊት ምንም ያልነበራቸውና ደኑ ራሱ የተመናመነ የአየር ንብረቱ የተቆዛቆዘበት ቦታ ነበር አሁን ግን በጣም እርከኖችን በመስራትና ጠለፋዎችን ወረዳችን ለዝሆን ማሳሰቡ ዞናችን ለቀይ መስቀል አባላችን አሳስቦ ችግራችንና ይሄን ምናስወግደውን ጉዳይ ለመርዳት ለማበረታታት ለመምጣቱ እያመሰገንኩ አሁንም ይሄ ፊልም ያበረታታንና ለውጥ ያመጣልናል ብዬ አምናለሁ የጠለፋ ስራ ስላገኙ በጠለፋ እየተጠቀሙ ሌላው ደግሞ ግማሽ ጨረቃ እና የሆነ ማለት የሆነ ተፋሰሶችን በዛው ውስጥ እንደገና በተፋሰሱ ውስጥ ሁለት አይነት ጥቅሞችን ያገኛሉ እነኚህ ጥቅሞች ምንድናቸው አንደኛ ለከፍቶቻቸው መኖ አገኙ ሌላው ደግሞ የአየር ንብረት እንዳይዛባ በዛው ውስጥ እየተከላከሉ ነው ያሉት ሁለት ጥቅም ነው በአንድ ድንጋይ ሁለት ወፍ የሚባል ነገር አለ By sharing evidence from fellow farmers who have worked for 3 years with the Ethiopian Red Cross, Ibnat people have learned possible ways to manage climate risks and are now motivated and ready to start working. አሁን ታየነው መቼም ትልቅ የምስራች ነው በጀሮአችን ስንሰማው ነበር ቀይ መስቀል ማይበራት በጀሮአችን ስንሰማ ነበር ይሄን ያሳየነ ትልቅ ደስታችን ነው አሁንም ደግሞ በዚያው በተማርነው ትምህርት እና እኒ ደግሞ ጎረቤት ሀገሮች በነገሩና እንደዚያው ዘር መሳሪያ ጋር እየተቀናጀ ተመጣነ ለወደፊቱ ኑሯችን ልናደራጅ ኑሯችን ልንለውጥ ይቻላል እና አመሰግናለሁ አቤትላንትና ዛሬ ቢሆን ኖሮ ስንቱ ተደስቶ ይኖር ነበር አብሮ ስንቱ በመደሰት ይጨፍር ነበር ትላንት አለፈና ዛሬ ሁሉም ቀረ ያ ያለፈው ፍቅር ከሚወዳት ጋራ ትዝታው ሲያቃጥል ናፍቆቱን በተራ የነበረው